አንተ ድንግልን ትተህ ነው ያሉ። በቃ ድንግልን የተወደደችበት በኦርቶዶክስ ይቅርታ ካበዛው ልደት ወንድሜ፣ በኦርቶዶክስ የተወደደችው የጌታ እናት ስለሆነች ነው። የጌታ እናት ስለሆነች ልዩ ስጦታ ናት። ልዩ በቃ ማን ይሰጥ? 9 ወር ሙሉ አስበዋል። በሰው ልጅ አሁን የጴንጤ አንድ ሰው መጥቶ እናቱ አንቺ ጌታሽ ነኝ ቢላት የምትሰማ ይመስላል። አሁን እንደምታው ማለት ነው እንግዲህ እጇ እንደዚህ ሹሩሩ እያለችው ጌታ የምትል እናት፣ ጌታ አድነኝ እያለች የምትጠይቅ እናት። ማን ነው እንደዛ ማድረግ የሚችል ሰው? ማን ነው የሚችለው? የገዛ ልጁን ልጅሽ የአንቺ ጌታ ነው ተብሎ የምትቀበል ሴት ማናት? ማናት? ልትወድ ትችላለች፣ ልታከብር እና እንደ እናት ትችላለች። ልጅሽ ግን አዳኝሽ ነው ተብሎ ትህትናዋ ነው። የቅድስት ድንግል ማርያም ተአምር ነው። የማይቻለውን የቻለች ናት። ሌላው ተደርጎለት ነው። ሌላው በሙሉ ክርስቶስ ያደረገለት ነው። በሙሉ እኛን ብታመጣን ተደርጎልን ነው። ክርስቶስን የወደድ ነው። ለሱ ብላን የተሰደደችው ቅድስት ድንግል ማርያም ወደ ግብፅ ስትባል ወደ ግብፅ ልጇ እንዳይሞት ወደ ግብፅ ወደ ምን ስትባል መሰደድ እድሜዋም በሙሉ በልጇ የተሰደደች ቅድስት ናት። ቅድስት ድንግል ማርያም እውነቴን ነው የምለው ልትደሰት ትችላለች፣ ግን መከራውን ያየችው የገዛ ልጇ ተጨፍጭፎ መስቀል ላይ ሲሰቀል ያየች እናት ናት። የገዛ ልጇ እውነቱን ለመናገር እውነቱን ለመናገር እንደው ልኩራራስ ብትል ስንት የሚያኩራራ ነገር ነው ያላት። ማን ነው እስኪ እኛ ብዙዎቻችን አምላካችን አባታችን ብለን ልንጠራው እንችላለን እንጂ ልጄ ብሎ ሊጠራው የሚችል እኮ ከፍጥረት ዓለም እኮ ማንም የለም ከድንግል ማርያም ውጭ። ለዛም እኮ ነው ድንግል ፈጣሪያን ወለደችው እሱም የፈጠረውን ስጋ ተዋሃደ ብሎ ሊቀ መዘምራን ቴዎድሮስ በመዝሙር የነገረን እኮ በዚህ መልክ ነው እኮ። ብዙዎቹ ይላል አይናቸውን ወደ ሰማይ ያቀናሉ ጌታ ኢየሱስን ለመለመን፣ እሷ ግን ወደ ክንዷ ነበር የምታየው ይላል። በክንዶቿ ላይ ስላቀፈችው አምላክን በጀርባ ማዘል፣ አምላክን መመገብ፣ አምላክን በማህፀን መያዝ። በቤተክርስቲያናችን ትልቁ ክብር ወላዲት አምላክ የሚለው ነው። በነገራችን ላይ አምላክን መውለድ የአምላክ እናት። ለዛ ነው እኮ በዚህ ሉቃስ 1:43 ላይ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለች ኤልሳቤጥ። የእመቤታችን ትልቁ ክብሯ አምላክን መውለዷ። በነገራችን ላይ ክርስቶስን የሚያከብር ሰው ድንግል ማርያምን አያቃልልም። አንተ ለአምላክ ክብር ቢኖረ ለአምላክ እናት እንደዚህ አይነት ንግግር አትናገርም ነበር። በዚህ ልክ የዘቀጠ እኔና እሷ ሲመስላችሁ እግዚአብሔር አብ እንደው እስራኤላውያን ሌላ ሴት ታትሆኑ ወደ እሷ ይላከው? ከእሷ በፊትስ ሌላ ሰዎች ሳይኖሩ ቀርቶ ነው ይመስላችሁ? እኔ በዛ ዘመን ብሆን ክርስቶስን ወልደዋለሁ እስከ ማለት አምላካችሁን የምታቃልሉት። ራሷን ጠብቃ በንጽህና ጸንታ የኖረች ሴት ናት። በቅድስና በንጽህና ካየ ብዙ ቦታ ላይ ስትናገር አትሰማም ድንግል ማርያም። አብዛኛውን በዝምታ ነው የምታልፈው። ግን ልናገር ብትል እኮ ከነ ጳውሎስ ይልቅ እኮ የምትመሰክረው እሷ ናት። በማህፀን እሷ እነ ጳውሎስ ወለድሽው ብለው ነው የተናገሩት። እኔ ወለድኩት ብላ ነው የምትናገር። እሷ ጋር ያለው ክብር በጣም ለዛ እኮ ነው ማርያም ሁሉን ነገር በልቧ ተጠብቀው ነበር ተብሎ የተነገረው። ለዛ ነው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ልክ ኤልሳቤጥ መንፈስ ቅዱስ በእሷ ላይ ሲያደርስ ለድንግል ማርያም በታላቅ ቃል ነው ጮክ ብላ የተናገረችው። ልክ እንደዛው በመንፈስ ቅዱስ ሰው ሲሞላ የእመቤታችን ክብር ይገባል። እኛ መቼም የአምላክን ቦታ ልንሰጣት አንችልም። እሷም አይገባትም፣ የሚገባትም ሴትም አይደለችም የአምላክ ቦታ። ግን የአምላክ እናት ቦታ ግን ማንም ደግሞ ሊወስድባት አይችልም። አምላክ አይደለችም፣ የአምላክ እናት ናት። ክብር ይገባታል። በፍጹም ልትመለክ አትችልም። ተመልካም አታውቅም፣ ልናመልካትም አንችልም። እሷን ማምለክ ከኃጢአቶች ሁሉ ኃጢአት ከነውርም በላይ ነውር ስለሆነ እሷን ከፈጣሪ በታች ግን ከፍጡራን በላይ ብለን የምናምናት ከፍ ያለ ክብር ስላላት ማንም አምላክን ይወለድ የለም። ትውልድ ሁሉ ብፅዕት ይሉኛል ተብሎ የተነገረው ቃል ትውልድ ሲቆጠር መቼስ ከኔና ከዮኒ አይደለም ከአዳም ነው የሚጀምር። ከዛ ጀምሮ እስከ መጨረሻው ድረስ ብፅዕት ብሎ ስሟን ከፍ የሚያረጋት እናት ናትና ግን እኮ አምላክን በመውለድ እኮ ድንግል ማርያም ብዙ መከራ የደረሰበት በጣም ብዙ። በሄሮድስ ተሰዳለች።
በረሃውን፣ ፀሐዩን፣ ያንን ሁሉ ነገር ችላ ከልጇ ጋር ተንገላታን የመጣችው። አይሁድ ልጇን አሰቃይተውታል። አይኗ እያየ ምራቅ ሲተፉበት፣ ሲሰድቡት፣ ሲያንጓጥጡት፣ አልፎ ተርፎ መስቀል ላይ ሲሰቅሉት በዚህ በዮሐንስ ወንጌል ምዕራፍ 19 ከቁጥር 26 በጥቅስ ነው የምነግራችሁ። ማርያም የጌታ እናት ማርያም በጎን ከሱ ጋር ነበረች። እናቱም በዚያ ነበረች። የልጇን መከራ ታይ ነበር። ለአንድ እናት ልጇ ተሰቅሎ በደም ፊቱ ተለውሶ እንደማየት የሚከብድ ነገር አለን? የለም። እና ስለዚህ ይሄ ነው። ስለ ጌታችን ስለ ኢየሱስ ክርስቶስ ደግሞ ስንናገር በጣም ደግሞ ቃላት ያጥረናል። በጣም ለዛ ነው ፕሮቴስታንቱ ቀድሞ አታክ የሚያደርገው ማርያምን ነው። ለምን ዋይ እኔ አይ ዶንት ኖ። የእኔ ጥያቄ ሁልጊዜ ልዩነታችን ቤዚካሊ በማርያም አይደለም። ትልቁ ልዩነታችን በማርያም አይደለም። ዩ ጋይስ ግን ቀድማችሁ አታክ የምታደርጉት ማርያምን ነው። እና ግን ይሄን ስታረጉ ምን ትዝ ይለኛል አባ ከይቅርታ ጋር እውነቴን ነው ከውስጤ ሊወጣልኝ ያልቻለው እግዚአብሔር በሚያውቀው የድንግል ነገር ነውና በቃ ማልችለው ነገር ትህትናዋ ይመጣብኛል። ሁሌም ጥቅሷን አነባለሁና ስሜታ የሚያደርግ ነገር አለ አንዳንዴ። ዋይ ስለ እሷ ክፉ ለማውራት እኔ ማን ሆኜ ነው? ጌታን ነው የሰጠች፣ ጌታን ነው የወለደችውና ምን ስላደረገች ነው በክፉ የምትነሳው የሚለው ሁሌ ውስጤን ይረብሸው ነበር። እኔም በዛ ልክ አንዳንዴ የምናገራቸው ነገሮች ውስጤን አላቀው፣ ማን እንደሚያናገረኝ አላቅም። ያንን ግን በመሀል ደግሞ የሚመጣብኝ ነገር አለ። በጣም የሚከብደኝ ትልቅ ነገር ነበረ። ማለት ምን ስላረገች ነው ልጠላት የቻልኩት? ወይም ደግሞ ስለ እሷ ለመለየት ልለያት ማለት ከጌታዋ ከወለደችው ወለደችው፣ አምላክን ወለደችው። ከዚህ በላይ ክብር እግዚአብሔር አምላክ ምን ሊሰጥ ይችላል? ምን ለማንም ቢሆን ያንን ክብር ሌላ ሰው ሊሰጥ የሚችላለ ወይ የሚል ጭንቅላቴ ላይ ሁሌ ይመላለስብኛል። እና አሁንም የምለው ምንድን ነው መውደድ ማክበር እንደ ማምለክ የምታዩ ሰዎች እንደ ዕቃ ተጠቅሞ እንደ ጣላት ሁላ አይነት አድርገው የሚያወሩ ሰዎች አሉ። እንደ ዕቃ ቅድስት ድንግል ማርያም እንደ ዕቃ ጌታ ተጠቀመባት፣ በቃ ትንቢቱ ስለሆነ በቃ ከዛ በኋላ ከእሷ ጋር ምንም ግንኙነት የለውም ብለው የሚያስቡ ሰዎች አሉ። እስከሚሞትበት ሰዓት ድረስ ከልጇ ጋር ግንኙነት ነበራት ቅድስት ድንግል ማርያም እስከሚሞትበት፣ እስከሚሰቅሉት ሰቅለውት ራሱ እዛ ቦታ ላይ የነበረች እናት ናትና ብዙ ጊዜ ይህንን ነገር መረዳት የምትችለው መንፈስ ቅዱስ ካልገለጠልህ የምትረዳው አይደለም። መንፈስ ቅዱስ እንደሚለው የምትረዳው አይደለም። እና ቅድስት ድንግል ማርያም የክርስቶስ የሰጠን እግዚአብሔር አምላክ የሰጠን ስጦታ ማንም ሊቀይረው የማይችል ቀደህ ማውጣት እስካልቻልክ ድረስ መጽሐፍ ቅዱስ ላይ እንትን ማለት የማትችለው ነውና ስለ ጳውሎስ ቢሰብኩ ይሻላቸዋል። ስለ ጳውሎስ ትልቅነት ቢያወሩ ይሻላቸዋል። ገዳይ የነበረ አራጅ የነበረ ጳውሎስን አክብረውት ስለሱ ቢያወሩ ቢለፈልፉ ደስ ይላቸዋል። ዋናውን ድንግል ፈጣሪዋን ወለደችው የሚባለው የድንግልን ክብር ከማውራት ይልቅ እና አንዳንዴ ቆም ብሎ ማሰብ መልካም ነውና ወደፊትም እናገረዋለሁ። ከዚህ በፊትም ተናግሬዋለሁ። በቅድስት ድንግል ማርያም የምወዳት የማከብራት ጌታዬን የማውቀው በቅድስት ድንግል ማርያም ነው። የኢየሱስ የሚለው ስም አንድ ብሉይ ኪዳን ላይ አታመጣው። አማኑኤል ነው የሚለው ስሙ። አማኑኤል ስምን አንጠራውም የሚሉ ሰዎች መጥተዋል። እንዳልክ ወንድማችን አማኑኤልን አላውቀውም ነው ያለው። ፊት ለፊት ነው አማኑኤል አይባልም ነው ያለው። አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። አላውቀውም። የክርስቶስ ስሙ ነው።